ሂድ ፈለከታል እና ሂድ قوم እናንተ ተዋቁም እስኪ ፈለከታል እና ሂድ ስበክና ግንባር ወደ ፈለከታል ፈለከታል ሂድ በተሰበክ ይችላልቻል ይስበክ ፈለከታል እግዚአብሔር መንግስት ውጣ እንዲህ ፈለከታል እግዚአብሔር ፈለከታል እንዲህ ፈለከታል ቤተሰብ ቤተክርስቲያን ቤተሰብ አሁንም እኮ እየሰበከ አስበክ ይሄ የመንግስት እንጂ የማንም ድርጅት አይደለም። አማላጅ ነው። አሁንም ይሰብካለው ቤዛው ኢየሱስ የተኛ ስራው ኑሮ ከተና ያያይስ ኢየሱስን አንተም ይበል ሰላምን ገና የስራው ኑሮ ቢት ኢየሱስ አሳዩ ይመጣል ለየተኛ ኢስላም ቤተሰብ በመጀመሪያ ቃል ነበር ስለዚህ ንሳግባ ዘመኑ ቀርቧል ንሳግባ አዳኙ ይወዳል አማላጁ ይወዳል ቤዛው ይወዳል ወቅተ የሞተው ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው በሕያዋንና በሙታን ሊፈርድ የተዘጋጀ ይህ ጌታ ይፈልጋል። የተኛ ምድራዊ ባለስልጣን ወንጌልን ሊገድብ አይችልም። የተኛ ባለስልጣን ወንጌልን ጉዳይ ሊያቆም አይችልም። ኢየሱስ ይወዳል እና ልቀድም ዛሬ ናቸው የመዳን ቀን ነው። መዳን በሌላ በማንም የለም። ቀጥሏል ወንድሜ ኢመን መዳን ከሰማይ በታች መዳን ከምድር በላይ በልጁ በኢየሱስ ብቻ የተቆጣይ ወንድሜ እግዚአብሔር ላንተ ይቅር ይበል። ከእኛ የሚቀረው ይቅርታ ነው። አማላጁ ይመጣል። ዓለምን ከአብ ጋር ያስታረቀው ሰውን ከእግዚአብሔር ጋር ያስታረቀው ብቸኛ መዳን መንገድ የሆነው አማላጁ ይመጣል። ቤዛው ይመጣል። ሊቀ ካህኑ ይመጣል። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ላይ ይላል እውነት እኔ ነኝ፣ ሕይወት እኔ ነኝ፣ መንገድ እኔ ነኝ አለ። እውነት ማርያም ናት አላለን። መንገድ ማርያም ትሆናለች አላለን። የተኛን ነገሥታት እውነትና ሕይወት መንገድ ይሆናሉ ተብሎ በዚህ ቃል ላይ አልተጻፈም።